ጤና ይስጥልኝ ዜና ስፖርት ከኤስሪ ፊርዶስ አብዱላኪም መረጃዎቹን እየነገርኳችሁ አብራችሁ ቆያለሁ። በቅድሚያም በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ መጀመሪያ ዙር ጨዋታ ፒኤስጂ ከአርሰናል ጋር ያደረገው ጨዋታ 1-0 ማሸነፍ ችሏል። የፒኤስጂን የማሸነፊያ ግብ ኦስማን ዴምቤሌ ከመረብ ማሳረፍ ችሏል። በጨዋታው የፒኤስጂ ፊት መስመር ተጫዋች ኦስማን ዴምቤሌ ጉዳት አጋጥሞት ተቀይሮ ለመውጣትም ተገዷል። ፓሪስ ላይ የሚደረግም ይሆናል። በተያያዘም ፒኤስጂ አርሰናልን በረታበት ጨዋታ የጨዋታ ኮከብ የተባለው ቪቲንሃ ቡድናቸው ጠንካራ አቋም ማሳየቱን ከጨዋታው በኋላ ተናግሯል። በእኛ እምነት የሌላቸው አሉ ያለው ቪቲንሃ ነገር ግን ለነሱ ግድ አይሰጠንም፣ እኛ ድንቅ ደጋፊዎች አሉን፣ እኛ ፒኤስጂዎች ነን ብሏል። አክሎም የመጀመሪያ ዙር አሸንፈናል፣ ጥሩ የቡድን መግባባት ነበረን፣ ጨዋታው አሁንም አላበቃም፣ አሁን ፓሪስ ላይ ጥሩ ጨዋታ መጫወት አለብንም ብሏል። የፒኤስጂን የማሸነፊያ ግብ ያስቆጠረው ኦስማን ዴምቤሌ ያጋጠመው ጉዳት ከባድ አለመሆኑ አሰልጣኝ ሉዊስ ኤንሪኬ ገልጸዋል። ይሁን እንጂ ኦስማን ዴምቤሌ በመልሱ የአርሰናል ጨዋታ መድረሱ አጠራጣሪ መሆኑን አሰልጣኙ ጠቁመዋል። ሉዊስ ኤንሪኬ በንግግራቸውም ከባድ ነገር የለም፣ መጠነኛ ጉዳት ብቻ ነው ሲሉ የጉዳት ሁኔታውን አስረድተዋል። አክለውም በመልሱ ጨዋታ መሳተፉ አጠራጣሪ ነው ያሉ ሲሆን ነገር ግን ዴምቤሌ ባይኖር ሌላ የሚተካው ይኖራል፣ ቡድኑ አንድ ነውም ሲሉ ተደምጠዋል። የፒኤስጂው ተጫዋች ኦስማን ዴምቤሌ በምሽቱ ጨዋታ የሚያሳስብ ጉዳት እንዳላጋጠመው ጨምሮ ተናግሯል። በጨዋታው ትንሽ ነገር ነው የተሰማኝ፣ የሚያስፈራ ነገር የለውም ሲል ኦስማን ዴምቤሌ ከጨዋታው በኋላ ስለ ሁኔታው አስረድቷል። አሽራፊ ሐኪሚ በኩሉ በመልበሻ ቤት ያለው አስተሳሰብ ግልጽ ነው፣ ጨዋታው ገና አላበቃም ሲል ሐሳቡን አካፍሏል። ከጨዋታው በኋላ አስተያየቱን የሰጠው ጆዋን ኔቭስ በበኩሉ ስራው አላለቀም፣ የደስታ ጊዜ አይደለም፣ ቡድኑ ለየትኛውም ነገር ዝግጁ ነው ሲል ተደምጧል። በተጨማሪም የፒኤስጂ ዋና አሰልጣኝ ሉዊስ ኤንሪኬ በትላንትናው ምሽት ቡድናቸው ባደረገው እንቅስቃሴ መደሰታቸውን ገልጸዋል። በጣም ደስተኛ ነን፣ ልትሸነፍ ወይም ደግሞ አቻ ልትወጣ ትችላለህ፣ ነገር ግን ቡድኑ የነበረው አስተሳሰብ የተለየ ነበር ሲሉ ኤንሪኬ ተናግሯል። በሁለተኛው ዙር ምርጥ ጨዋታ ይኖረናል ያሉት ኤንሪኬ ዓላማችን ማሸነፍ ነው፣ አርሰናል የምናጣው ነገር የለም የሚል አስተሳሰብ ይዞ ይመጣልም ብለዋል። ጨዋታው ገና መሆኑን ያሳሰቡት አሰልጣኙ ለአርሰናል አንድ ጎል ሁሉም ነገር ይቀይርለታል ሲሉም ተደምጠዋል። በተያያዘም የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ በምሽቱ ጨዋታ የፒኤስጂውን ግብ ጠባቂ ዶናሩማ ልዩነት ፈጣሪ ሲሉ ገልጸውታል። በውጤቱ ረገድ ፒኤስጂ ማሸነፍ ይገባዋል ብለው እንደማያምኑም አሰልጣኝ ሚኬል አርቴታ ገልጸዋል። የተሻለ ውጤት ይገባን ነበር ያሉት ሚኬል አርቴታ ነገር ግን ገና የመጀመሪያው ዙር ነው፣ አሁንም ጨዋታው 50-50 ነው ሲሉም ተደምጠዋል። አክለውም በትላንትናው ጨዋታ ልዩነት ፈጣሪው ዶናሩማ ነው ያሉት አርቴታ አንፊልድ ላይ ያደረገውን ደገመብን፣ ሁለት ወሳኝ የግብ እድል አድኗልም ብለዋል። የመድፈኞቹ አምበል ማርቲን ኦዲጋርድ በበኩሉ ቡድናቸው ለፍጻሜ በመድረሱ ጥርጥር እንደሌለው ከጨዋታው በኋላ ተናግሯል። ትላንት ማሸነፍ ፈልገን ነበር ያለው ኦዲጋርድ ነገር ግን ገና የመጀመሪያው ዙር ነው፣ ሙሉ ኃይላችንን ይዘን እንሄዳለን፣ ለፍጻሜ እንደምንደርስ ሙሉ እምነት አለንም ብሏል። ጨዋታውን ልንተነትነውና ልንማርበት ይገባል፣ በመልሱ ጨዋታ በምርጥ አቋማችን መጫወት አለብን ብሏል ኦዲጋርድ። በተጨማሪም ጥሩ እንደተጫወተን አስባለሁ ያለ ሲሆን የትኛውን ቡድን ማሸነፍ እንደምንችልም እናውቃለን ብሏል። በመጨረሻም ሌላኛው መረጃችን የሚሆነው በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ የመጀመሪያ ዙር ጨዋታ በባርሴሎናና ኢንተር ሚላን መካከል ዛሬ ይደረጋል። ይህ ተጠባቂ ጨዋታ የሁለቱን የዋንጫ ባለታሪክ ቡድኖች ፍክክር ከፍ ያደርገዋል ተብሎም ይጠበቃል። ጨዋታው በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ወይም ስቱዲያችን በሚገኝበት ዩናይትድ አረብ ኤሚሬትስ ከምሽቱ 11 ሰዓት ሲል ይደረጋል። ለሰዓቱ ያስኳቸው ስፖርታዊ መረጃዎች እነዚህን ይመስላሉ። መልካም ቀን።